እኛ እንዳናድግ የሚከለክሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋለሁ። ይሄ ለሁሉም ሰው ይሆናል። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሱ አሁን በእነዚህ በአራቱ ነው ሰልፍ ኤግዛሚኔሽን የሚሰራው። በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። ጊዜ ያላቸው ሰዎች ስትሬንግዝ ነው። ጊዜ አለ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ መኪናዎቻችሁን ሞተር አታጥፉ፣ ፓርክ አታድርጉ። ሰልፍ ኤግዛሚኔሽን ፎር ሰልፍ ኢምፕሩቭመንት ስንል የምንጀምረው ራስን በመፈተሽ ነው። ሰልፍ ኤግዛሚኔሽን ራስሽን ማየት ነው። ቁጭ ብለሽ ራስሽን ትመለከቻለሽ፣ ውስጥሽን ትፈትሸዋለሽ፣ ትበረብሪዋለሽ። ሌላ ሰው መጥቶ አይደለም ይበረብርሽ፣ ግን ራሴ ፈቅጄ ራሴን እፈትሸዋለሁ፣ ራሴን እበረብረዋለሁ። ከዛ ማሻሽላቸውን ነገሮች አሻሽላለሁ፣ መለወጥ ያለብኝን ነገሮች ደግሞ እለውጣለሁ። ይህንን ዛሬ ለማድረግ የምንጠቀመው ስዎት አናሊሲስ የሚባለው ነው። ስዎት አናሊሲስ ለሁሉ ሰው ይገባል። አብሪቬሽን ነው። SWOT ነው። S ስትሬንግዝ ነች፣ ጥንካሬዎቻችን ናቸው። ከዛ W ዊክነስ ነው፣ ድካሞቻችን ናቸው። O ኦፖርቹኒቲስ ነው፣ እድሎቻችን ናቸው። T ደግሞ ትሬትስ ናቸው፣ አደጋዎቻችን ናቸው። አሁን በእነዚህ በአራቱ ነው ሰልፍ ኤግዛሚኔሽን የሚሰራው። ራሳችንን የምንፈትሸው፣ ራሳችንን በረብረው በእነዚህ በአራቱ ላይ ተመስርተን ነው። ስትሬንግስ ጥንካሬዎቻችን ምንድን ናቸው? የኔ ጋር ያሉ ጥንካሬዎች ምንድን ናቸው? ጠንካራ ጎኖች ምንድን ናቸው? ከዛ W ዊክነስ ድካሞችስ ምንድን ናቸው? የማልችላቸው ነገሮች ምንድን ናቸው? ድካሞች ማሻሻል ያለብኝ ነገሮች ደግሞ ምንድን ናቸው? ከዛ ኦፖርቹኒቲስ እድሎች ምን አሉ? ለእኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች ያሉት? አራተኛው ትሬቶቼ ምንድን ናቸው? እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በእኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድን ናቸው ብለው ደግሞ ይጠይቃሉ፣ ይጽፋሉ። ከዛ እነሱም ይጽፋሉ። 4 ነገሮችና 4 ገጽ ያስፈልጋቸዋል። 4 ነገሮች ላይ እነዚህን 4 ላይ ይሰራሉ። ይሄ ስዎት አናሊሲስ ብዙ ጊዜ ለኦርጋናይዜሽንስ ይጠቀሙበታል። የአንድ ትልቅ ድርጅትን ያለበትን ቦታ ማወቅ ሲፈልጉ እነዚህን ይጠቀማሉ። ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ፣ ትሬትስ ይባላል ስዎት። ግን ለፐርሰናል ዴቨሎፕመንትም በግል ደግሞ ትጠቀሚበታለሽ። እና እኛ እንዳናድግ የሚከለክሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋለሁ። ይሄ ለሁሉም ሰው ይሆናል። ለፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። እና ትሬቶቼ ምንድን ናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድን ናቸው ብለው ራሳቸውን እንዲያዩ ፈልጋለሁ። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድን ነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድን ናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድን ናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። ሁለተኛ ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ዊክነስ የምንላቸው ነገሮች ምንድን ናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድን ናቸው? እና አሁን ሲያዩ ራሳቸውን ሲመረምሩ፣ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭናጫ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? በመግባት በመውጣት ስነ ስርዓት አለኝ? ይሄን መጠየቅ አለባቸው።
ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮ ነው መጠበቅ ያለብኝ፣ ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ እቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። ለካ አንዳንድ የሚያስፈሩ ነገሮች አሉ። ለካ አንዳንድ ማንችላቸው ነገሮች አሉ። ለካ ማናውቃቸው ፎቢያዎች አሉ። እነዚህ ዊክነሶቻችን ናቸው። ቅድም አደጋዎቻቸውን ጻፉልን። አሁን ደግሞ ድካሞቻቸው የኔ ዊክነሶች እነዚህ ናቸው ብለው ድካሞቻቸው ነጭናጫ ነኝ፣ ሙዲ ነኝ፣ ሰለቻለሁ፣ ራሴን መግለጽ አልችልም፣ ድካም የሚሏቸውን ነገሮች ይጻፉ። አሁን ራሳቸውን ኤግዛምን እያደረጉ ነው ማለት ነው። አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ አያለው፣ 3 ሰዓት 4 ሰዓት ያያለው፣ በጣም ረዥም ሰዓት። ማህበራዊ ሚዲያ ላይ ከፌስቡክ ላይ በጣም ጊዜ ያሳልፋል። ዊክነሴ ነው ብለሽ ስትጽፊው፣ ድካሜ ብለሽ ስትጽፊው ትደነግጫለሽ። እንዲሁ ታውቂዋለሽ እኮ ቲክቶክ ላይ በጣም ረዥም ሰዓት አጠፋለሁ ብላ ግን ስትጽፈው 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ችግሯን አወቀችው ማለት ነው። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎቼ ምንድን ናቸው? ብርታቶቼ ምንድን ናቸው? ማንበብ እወዳለሁ፣ ማንበብ ላይ ጥሩ ነኝ፣ ቶሎ ይገባኛል፣ ስማር ቶሎ ይገባኛል፣ ጥንካሬ ነው፣ እጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ፣ ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ፣ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ እኔ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው ጤንነት ጥንካሬ ነው ብለው ሊጽፉት ይችላሉ። ከዛ አንዳንድ የተለየ ችሎታ አላቸው። አንዳንድ ሰው ማቴማቲካል ኢንቴሊጀንስ አለው፣ ሂሳብ ላይ ጎበዝ ነው፣ ማቴማቲካል ኢንቴሊጀንሲው ሃይ ነው። ሌሎቹ ደግሞ ቋንቋ ደግሞ ሊንጉስቲክ ኢንቴሊጀንሲያቸው ቋንቋ ላይ በጣም ጎበዝ ይሆኑ አሉ። ሂሳብ በጣም የሚፈሩ ቋንቋ ላይ ግን በጣም ጎበዝ ይሆኑ አሉ። ጥንካሬ ይሄ ነው። ከዛ ይሄ ቦዲሊ ካይኔቲክ የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ። ሌላ ትልቅ ማቴማቲካል ፕሮብሌም ሰተሽው ሶልቭ ላይ ያደርግልሽ ይችላል። ትምህርት ቤት ገብቶ ስትሬት ኤ ላይ ያመጣ ይችላል። ሲሮጥ ግን ኃይለኛ ነው። ከዛ ሮጠው ሰክሰስፉል የሆኑ ሰዎች አሉ። ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው። ጠዋት ተነስተው ደግሞ ስለሮጡ ስለተለማመዱ ነው። የትኛው ነው ታዲያ የኔ ስጦታ? ቋንቋ አለ። ሚውዚካል ኢንቴሊጀንስ ያላቸው ሰዎች አሉ። አንዳንዶቹ ዳር ጊፍት ድምፁ ተሰጥቷቸዋል። ከዛ ደግሞ ውስጣቸውን ደግሞ በጥንቃቄ የሚመረምሩ ደግሞ ሰዎች አሉ። ኢንትራፐርሰናል ደግሞ ኢንቴሊጀንስ ያላቸው። ስለዚህ እኔ የምችለው ምንድን ነው? የትኛውን ነው የምችለው? ድምፅ ነው ያለኝ? ማቴማቲክስ ጎበዝ ነኝ? ሙዚቃ አካባቢ እንዴት ነኝ? ከሰዎች ጋር መግባባት እንዴት ነው? ኔትወርክ ማድረግ እችላለሁ? ጥንካሬዎች ምንድን ናቸው? ጭንቅላቴ በጣም ማይንዴ በጣም የተሻለ ቦታ ላይ ያለው የቱ ጋር ነው? ጉዳይ ማስፈጸም ጎበዝ ነኝ? ከሰዎች ጋር መግባባት ጎበዝ ነኝ? ደግሞ ትዕግስተኛ ነኝ? እሱም አንድ አሴት ነው። ትዕግስተኛ ነኝ? የተረጋጋ ሰው እወዳለሁ፣ ሰዎች ይወዱኛል፣ ፌቨር አለኝ፣ በቀላሉ ይቅርታ። እነዚህ ጥንካሬዎች ናቸው። ሌላው ጥንካሬ ምን እንደሆነ ልንገርሽ ፍቅር። ጊዜ ያላቸው ሰዎች ስትሬንግዝ ነው። ጊዜ አለህ። ጊዜ አሴትህ ነው። ምንድን ነው የምታርፈው አሉ። ወጣት ነህ፣ ቀን 11 10 ሰዓት ተኩል 11 ሰዓት ከዛ ወጣ ቤትህ ገብተህ ምንድን ነው የምትሰራው? ይኸው ክሊኒክ ስራ። ስለዚህ ጊዜ ያላቸው ሰዎች ስትሬንግዛቸው። ጥንካሬዎቼ ደግሞ ብለው በዚህ ጠንካራ ነኝ፣ በዚህ ጠንካራ ነኝ። ብቻቸውን ነው የሚሰሩት። ይሄ ብቻቸውን ከሰው ጋር አይደለም።
በዚህ ጠንካራ ነኝ ብለው ደግሞ ይጽፋሉ። በጣም ጥሩ። አራተኛውና የመጨረሻው ኦፖርቹኒቲስ ናቸው። እድሎቻችን ምንድን ናቸው ያሉት? አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ? ለኔ የትምህርት እድል አለ፣ የስልጠና እድል አለ፣ ቢዝነስ መጀመር እችላለሁ፣ ጥሩ ኮኔክሽኖች አሉኝ። ኮኔክሽን ሲባል በጣም ኢምፖርታንት ነው። ጥሩ ኔትወርኪንግ አለኝ፣ ኮች ሊያደርጉኝ የሚችሉ ሰዎች አሉ። እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ። ላረጋቸው የሚችላቸው እድሎች ምን አሉ፣ ኦፖርቹኒቲስ አሉ ብለው ደግሞ ያሉ። ስለዚህ ምን አደረጉ? በአራቱ ራሳቸውን መረመሩ ማለት ነው። ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ። እነዚህ አደጋዎቼ ናቸው ያሉትን ነገር ያስወግዱ። ጫት ለምን ትቅማለህ? ሰርተህ አጠራቅመህ የ300 ብር ጫት በኛ ጊዜ 3 ብር ነበር የሚሸጠው። በስንት መቶ ብር ጫት ለምንድን ነው ህይወትህን የምታጠፋው? ገብቶሻል? ያንን ያስወግደው። ለፍተህ ለጫት እንዴት ነው የምታደርገው? ሲጋራ አሉ ሜቶዶች። ታወው ነገ ዛሬ ዝም ብሎ ትልል ይችላል፣ ነገ ግን የሆነ በሽታ ይዞብህ ይመጣል። ታወው። ይህ መቅበጥ ምናምን ካል ይቅርብህ፣ ምንም አዲስ ነገር የለም። እሱንም ተወው። ትሬት የሆኑ ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ነው። ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ፣ ከሰዎች ጋር መግባባት እቸገራለሁ ብለው የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቻቸውን ማስተካከል። ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ ያ ጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ። ኦፖርቹኒቲዎቻቸውን ያያሉ። ስለዚህ ትሬቶቹን አንድ ቀን ሊጎዳኝ ይችላል የተባሉትን ቅድም ያነሳናቸውን ጫት ቢሆን ሲጋራ ቢሆን መቅበጥ ቢሆን ምናምን ቢሆን እነሱን ያስወግዳሉ። ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል፣ ኢምፕሩቭ ያደርጋሉ። ከዛ በኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። ይሄንን ኤክሰርሳይዝ እንዲሰሩ እንፈልጋለን። ከዛ የመጨረሻ ባሉን ደቂቃዎች የምለው ሰሞኑን አንድ ቦታ ያለው ነበርና የህይወት መኪናዎቻችሁን ሞተር አታጥፉ፣ ፓርክ አታድርጉ። ዱ ኖት ፓርክ፣ ኔቨር ኤቨር ፓርክ ማለት መሰለሽ። ሁል ጊዜ እዛ ጋ የምትዩ ቦታ መኖር አለበት። there is a place called there ከዛ ግን እዛ ዴር ያልሽው ቦታ ጋር ስትደርሺ ዴር የተባለው ቦታ ሂር ይሆናል። ደረሽበት። አሁን ዴር ሂር ሆነ። ጥሩ ነው፣ አራይቭ አድርገዋል። ግን እዚህ ጋር ደርሻለሁ ብለው ግን ፓርክ ካረጉ የህይወት መኪናቸውን ካቆሙ ግን ማርጀት ይጀምራሉ። ለምሳሌ 3 ጥሩ ሙቪዎች የሰራ ፕሮዲውሰር ከዛ ቆንጆ በቃ እንደዛ ፕሮዲውስ አድርጌያለሁ ብሎ ከዛ የመጨረሻውን ፊልም ፕሮዲውስ ካደረገ 7 ዓመት ሆኖታል። ፓርክ አድርጓል። ዴር ያላችሁት ቦታ እዛ ጋር ያላችሁት ቦታ እዚህ ሲሆን፣ ዴር ያላችሁት ቦታ ሂር ሲሆን ዶንት ፓርክ። ሌላ እዛ ጋር ልደርስበት የፈለግኩት ነገር ነበር አይደል? ደረስኩበት። ሌላ ማየት አለብኝ። ዴር ምለው ቦታ ደግሞ መኖር አለበት። ስለዚህ አሁን ምን ሆንኩኝ? ዴር ያልኩት ቦታ ሂር ሆነልኝ፣ ደረስኩ። ከዛ እዚህ ጋር ሆኜ ደግሞ ሌላ ዴር የሚባል ቦታ አዘጋጀው። ስለዚህ መሄድበት ቦታ አለ ማለት ነው። ያ ህይወትሽን ስቲሙሌት ያደርገዋል፣ ኤክሳይትመንት ይፈጥራል፣ ደስታ ይፈጥራል፣ ኤነርጂ ይሰጥሻል። እና የህይወት የሥራ መኪናዎቻችሁን ፓርክ አታድርጉ። ሁሌ ሞተሩ እንደሞቀ ይሁን፣ ሁል ጊዜ እንቅስቃሴ ላይ ይሁን። ያሰባችሁበት ቦታ ላይ ስትደርሱ ሌላ የሚሄድበት ቦታ እንዳለ ወቁና እዚህ ጋር ደርሻለሁ፣ አሁን ደግሞ እዛ ጋር ሄዳለሁ በሉ። ትላልቅ ሰዎች እስከሆኑ አባቶች፣ እናቶች እድሜያቸው የገፋ እዛ ጋር ተመልከቱ። እዛ ጋር ልጄ ግራጁዌት ታደርጋለች፣ እዛ ጋር ልጄ ያገባል፣ እዛ ጋር ለልጆቼ እንደዚህ ይሆናል፣ እዛ ጋር ልጆቼ እንደዚህ ቦታ ደርሳለሁ። ያንን ወደፊት የሚያዩት ነገር ሲኖራቸው
ህይወታቸው ኤክሳይትመንት ይኖራል፣ ደስታ ይኖራል።